ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ በዛሬው ቪዲዮአችን እንግዲህ ተምኔሉ ላይ ወይም ታይትሉ ላይ እንደተመለከታችሁት በኤአይ እንዴት አድርገን አሪፍ የሆነ ሙዚቃ መስራት እንደምንችል የማሳያችሁ ይሆናል። እስኪ ይህን ቪዲዮ እስከ መጨረሻው ተከታተሉት፣ ታተርፉበታላችሁ። መጀመሪያ ምንድነው ማድረግ ያለብን? ሙዚቃውን ለመስራት ግጥም መጻፍ አለብን። ግጥም ደግሞ የሚጽፍልን ኤአይ አለ። እናንተ ከፈለጋችሁ ቻት ጂፒቲን ተጠቀሙ። ነገር ግን የቻት ጂፒቲን አልመክርም፣ ምክንያቱም ቻት ጂፒቲ አማርኛ ቋንቋን በደንብ አይጽፍምና አማርኛን በደንብ የሚጽፍ ምርጥ ኤአይ አፕ አለኝ እኔ። አፑን ከፈለጋችሁ ቴሌግራም ቻናሌ ላይ ታገኙታላችሁ። የቴሌግራም ቻናሌ ሊንክ ደግሞ እዚህ ዲስክሪፕሽን አስቀምጥላችኋለሁ። ወደ ቪዲዮ እንግዲህ እኔ የምጠቀመው አፕ ይሄኛው ነው፣ ኤአይ ስቱዲዮ የሚለው። እሱ ውስጥ እንገባለን። በመጀመሪያ እንግዲህ ያው እንደነገርኳችሁ ለሙዚቃ መጀመሪያ ግጥም መጻፍ አለብን። ግጥሙን እዚህ ላይ እንጽፋለን ማለት ነው። ከዛ ፕሮንት እንሰጠዋለን። ሰላም ትሉትና መጀመሪያ ትጽፋላችሁ። ያው ሰላምታ ይቀድማል። አሪፍ የሆነ አማርኛ ግጥም ለሙዚቃ አድርገህ ጻፍልኝ። የፍቅር ሙዚቃ ይሁን። ያው እኔ ዝም ብዬ ፍቅር አልኩት። እናንተ የፈለጋችሁ ለምሳሌ የሀገር ሙዚቃ ሊሆን ይችላል፣ የእናት ምናምን ሊሆን ይችላል። እኔ የፍቅር ሙዚቃ አልኩኝ። የፍቅር ሙዚቃ ብዬ ጽፋለሁ። የፍቅር ሙዚቃ ይሁንልኝ ብዬ ጽፍና እዚህ ጋር ራን የምትላለች እሷን እነካለን። ከዛ ትንሽ ሎድ ያደርግና ግጥሙን ይጽፍልናል ማለት ነው። እንጠብቀዋለን ትንሽ ጊዜ። ያው ኮኔክሽን ትንሽ እያስቸገረኝ ነው። ይኸው እንግዲህ እንደምታዩት እዚህ ጋር የዘፈኑ ርዕስ የልቤ ንጋት ይላል። እንግዲህ በቤት አድርጎ ሙዚቃውን ቁጭ አድርጎታል። ከአይኖችሽ እይታ ከአንቺ ፈገግታ መንፈሴ ታደሰ አገኘ እረፍትና እርካታ ይላል። ያው ግጥሙ እንግዲህ እንደምታዩት አሪፍ አድርጎ ነው የጻፈልን። ምንም የቃላት ስህተት የለውም። ቻት ጂፒቲ ቢሆን እንግዲህ እንደምታውቁት አማርኛ በደንብ አይጽፍም፣ ይሳስታል ምናምን ነገር እና አሁን ምንድነው ማድረግ ያለብን? ይህንን ሙዚቃ ቀጥታ እንወስድና ሌላ አፕሊኬሽን አለ፣ ቮይስ እና ሚክሲንግ ማስተሪንግ የሚሰራልን ሙዚቃ አለ። ምን እናደርጋለን? እዚች ጋር ዜማውን አሪፍ አድርጎ እንዲሰራለን የምንሰጠው ፕሮምፕት አለ። ይህንን ግጥም ለሱኖ እንዲሆን አድርገህ ጻፍልኝ ብላችሁ እንትን ትልታላችሁ፣ ደግማችሁ ቴክስት ታደርጉለታላችሁ። ይሄ ለምንድነው የሚጠቅመው? አፑ ትንሽ ንባብ ነገር ስለሚፈልግ ይሄንን ቀጥታ ወስዳችሁ ብታስገቡት የተሻለ ይሆናል ማለት ነው። እንግዲህ እንደምታዩት እዚህ ጋር ኢንትሮ ምናምን ይላል። መጠቀም ያለበትን የሙዚቃ መሳሪያዎች ምናምን ይነግረዋል ማለት ነው። ቀጥታ እንሄድና ይሄንን ይዘን ኮፒ እናደርገዋለን። ኢንትሮ ከምትለው ጀምረን እንደዚህ ኮፒ እናደርጋለን። ኮፒ አድርገን ከጨረስን በኋላ ወደ ሙዚቃና ወደ ሚክሲንግ ማስተሪንግ እና አውዲዮ ወደምንሰራለን አፕሊኬሽን እንሄዳለን ማለት ነው። ይህ አፕሊኬሽን ምንድነው የሚባለው? ሱኖ ኤአይ ይባላል። አፑን ፕሌይ ስቶር ላይ ማግኘት ትችላላችሁ። ፕሌይ ስቶር ላይ መግባት ከደበራችሁ ደግሞ ቴሌግራም ቻናሌ ላይ ሁሉንም አስቀምጬላችኋለሁ፣ ገብታችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ሱኖ ኤአይ ነው ስሙ። እንግዲህ ኢንተርፌሱ ይሄን ይመስላል። መጀመሪያ በኢሜይላችሁ ኮኔክት መክፈት አለባችሁ። ያው ቀላል ነው። እኔ ስለከፈትኩ ነው ኦልሬዲ። እዚህ ጋር ያው ኢሜይሌን ኮኔክት አድርጎልኛል። ቀጥታ የምንሄደው እዚህ ጋር እሷን አንዴ ክሊክ እናደርጋለን። ከዛ እዚህ ጋር ሌየርስ ይላል። ሌየርስ ማለት የቪዲዮን እንትን ግጥሙን ጻፉልኝ እያለ ነው። እዛ ጋር ቅድም ኮፒ ያደረግነውን እዚህ አምተን ግጥሙን ፔስት እናደርገዋለን ማለት ነው። እዚች ጋር ስጽፍ እንግዲህ ያላስፈላጊ ነገር ኮፒ አድርጌያለሁ፣ እሱን ማጥፋት አለብኝ። እዚች ጋር ኢንትሮ ከምትለዋ መልስ ያለችዋን አጠፋታለሁ ማለት ነው። ከዛ በኋላ እዚህ ጋር ሶንግ ዲስክሪፕሽን የምትላለች። ሶንግ ዲስክሪፕሽን የምትለዋ ቦታ ላይ መጀመሪያ ቅድም እዛ ኤአይ አፑ ላይ ትሄዱና ከስር እዚች ጋር ለሶኖ ጠቃሚ ምክሮች የሚለው ቦታ ኢትዮጵያን ፖፕ ሮማንቲክ ስሎ ሶልፉል ኢሞሽናል የምትለዋን እሷን አንዴ ኮፒ እናረጋታለን ማለት ነው። ይታያል። ወስዳችሁ እዚህ ሶንግ ዲስክሪፕሽን የምትለዋ ላይ
ፔስት ታደርጉታላችሁ። ከዛ እዚች ጋር ክሬት የምትላለች እሷን ትነካላችሁ። ቪዲዮ አውዲዮን ክሬት እስከሚያደርግ ትንሽ ትጠብቁታላችሁ። ከዛ ክሬት ያደርግልናል ማለት ነው። ቼና አለፍ ትላታላችሁ። ከዛ ትንሽ እንጠብቀዋለን። ያው እንግዲህ እንደምታዩት በሁለት አማራጭ አስቀምጦልኛል፣ በሶስት ምናምን አማራጭ አስቀምጦልኛል። እስኪ መጀመሪያው እናዳምጠው። ክላሲካሉ እንደምታዩት ጅማሬው ኢንትሮ በጣም አይኖችሽ ካንቺ ፈገግታ መንፈሴ ታደሰ አገኘ ረፍትና እርካታ። ደግሞ ዜማው ካልተመቻችሁ ሌላ ምርጫ እዚህ ጋር ሰጥቷቸዋል። ይሄ ሁለተኛውን ደግሞ እንሞክረዋለን። ሁለቱም በጣም አሪፍ ይመስለኛል። እንግዲህ እንደምታዩት ከዓይኖችሽ ካንቺ ፈገግታ እዚህ ጋር ከሚያስመርጣችሁ መሀል የፈለጋችሁን ትመርጡና እንግዲህ አገኘ ረፍትና እርካታ። ዳውንሎድ የምትላለች ዳውንሎድ የምትለዋን ዳውንሎድ ከዛ ፋይል ያስመርጣችኋል። ከፈለጋችሁ ዛይዳችሁ ስሙን ጽፋችሁ የሆነ ነገር ከፈለጋችሁ ሊንካውን ሬስ ታደርጉና ሴት ትሉታላችሁ። ወደ ፋይላችሁ ይገባል ማለት ነው። ወደ ፋይል ነው ነገር ይገባል። ተመጣጣኝ ቪዲዮ ከፍ አደርጋለሁ። እንግዲህ ሙዚቃው አሪፍ ሙዚቃ ይሰራልና እንደዚህ አድርጋችሁ ሙዚቃዎቹን እየሰራችሁ በሌላ አድርጋችሁ ምናምን ዩቲዩብ ላይ ፖስት እያደረጋችሁ ገቢ ማግኘት ትችላላችሁ። ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ ምን አይነት የኤአይ ቱል እንድሰራላችሁ ወይም ሌላ የምትፈልጉት መረጃ ካለ ኮሜንት ስራ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁ እንዳይረሳ። መልካም ጊዜ